ስልካችሁ በሌላ ሰው ተጠልፏል ወይስ አልተጠለፈም? ተጠልፎስ ከሆነ እንዴት ማጥፋት ትችላላችሁ? አንድ ባንድ አሳያችኋለሁ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ጀምሩ። መጀመሪያ ስልካችሁ መጠለፉን ቼክ ለማድረግ ወደ መደወያው ኮንታክት ውስጥ ትገባላችሁ። ከገባችሁ በኋላ ኮከብ መሰላል 21 መሰላል ትጽፋላችሁ። ከጻፋችሁ በኋላ ትደውላላችሁ። ሁሎችንም ሲም ካርዳችሁን ተራ ቼክ ብታደርጉ አሪፍ ነው። ስለዚህ በሲም ዋን እደውላለሁ። ከደወላችሁ በኋላ እንደዚህ ያመጣላችኋል። ኮል ፎርዋርዲንግ አንኮንዲሽናል ቮይስ ኖት ፎርዋርድድ፣ ዳታ ኖት ፎርዋርድድ፣ ፋክስ ኖት ፎርዋርድድ፣ ኤስኤምኤስ ኖት ፎርዋርድድ እና ሌሎችም ኖት ፎርዋርድድ ነው የኔ የሚሉት። እንግዲህ ካልተጠለፈ የእናንተም በዚህ መልኩ ሁሎችም ኖት ፎርዋርድድ ይላል። ነገር ግን ፎርዋርድ የሚሉ ከሆነ የእናንተ ስልክ በሌላ ሰው ተጠልፏል ማለት ነው። የተጠለፈውን ለማጥፋት አሁንም ወደ መደወያው ትመጡና መሰላል 002 መሰላል ትጽፋላችሁ። ከጻፋችሁ በኋላ ትደውላላችሁ። የምትደውሉበት ሲም ግን በተጠለፈው መሆን አለበት። ነገር ግን እኔ እናንተን ለማሳየት በሲም ዋን ደውላለሁ። ከደወልን በኋላ እንደዚህ ያመጣልናል። ኮል ፎርዋርዲንግ ኦል ሬስ ሰክሰስፉል። የተጠለፈው ስልካችንን ሙሉ በሙሉ ያጠፋልናል። እንግዲህ በዚህ መልኩ ስልካችሁ መጠለፍ አለመጠለፉን እንዲሁም ከተጠለፈ ማጥፋት ትችላላችሁ። እንደተመቻችሁ እርግጠኛ ነኝ። ስለዚህ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ።